እሱ በተኮሰው ተኩስ ወይም ደግሞ ቅድምና እናንተ እንዳላችሁት በጠላ በመነሳሳት በተኮሰው ተኩስ አጠቃላይ ቀበሌው ወጦ ግልብጥ ብሎ ወጦ የሚያርበት ሁኔታ እየተፈጠረ ስለሆነ ማለት ነው። ስለዚህ ይሄ እንደ ቀላል የማይታይ ስለሆነ በትኩረት ይሄን መከላከል ላይ አብረን ህግና ስርዓታችንን ማስከበር ላይ ይሄንን ተጻሮ እናንተን የሚያስቸግራችሁ ካለ ወደ ፋኖ መዋቅር መጥቶ ማመልከት፣ በቀበሌ አስተዳደር ወደ ጊዜያዊ መንግስት መዋቅሩ። አሁን ቅድም እንደተባለው ሁለት አይነት መዋቅር አደረጃጀት ተፈጥሯል። ራሱን የቻለ የክፍለ ጦር መዋቅር ከሻለቃ ጀምሮ የተደራጀ እስከ ክፍለ ጦር፣ ከክፍለ ጦር እስከ ኮር፣ ከኮር እስከ እዝ የጦር መዋቅር ተደራጅቷል። የጊዜያዊ መንግስት መዋቅር በእናንተ ውስጥ የሚካተት የጊዜያዊ መንግስት መዋቅር ተደራጅቷል ከቀበሌ እስከ እንትን። ስለዚህ ቀበሌ ላይ የሚያስቸግር ተኩሶ እየረበሸ ያለ አንድ ሰው ካለ ለወረዳው ጊዜያዊ መንግስት ማሳወቃል። ከጊዜያዊ መንግስቱ አቅም በላይ ከሆነ በተዋረድ ወደ ክፍለ ጦሩ ይመጣል ማለት ነው። ስለዚህ ህግና ስርዓቱን የማስከበር የሁላችንም ተግባር በተጓዳኝ የሚሄድ ይሆናል የሚለውን መያዝ አለብን። ከአደረጃጀት መመሪያው አንጻር ግልጽ እንድትሆኑ አሁን በተጨባጭ መዋቅሩን ማዋቀር ላይ ነው ለሶስት ወር ያህል የፈጀሩ። በዋናነት የሶስቱን ወረዳ ጊዜያዊ መንግስታት መዋቅር ማደራጀት ላይ ረጅም ጊዜ ፈጅቶብናል። ሲደመር ጦራችንን መፈወዝና መጠርነፍ ላይ ረጅም ጊዜ ወስዶብናል። በተጨባጭ በቀጣይ የምናደርገው በአንዳንድ ቀበሌዎችም ላይ እያደረግነው እንዳለነው ሰሞኑንም በገሊላ ቀጠና እንደጀመርነው በእያንዳንዱ ቀበሌ ውስጥ ሪፎርም ይደረጋል። ሪፎርም ማህበረሰቡ የሚፈልገውን አይነት አስተያየት ሰጥቶ የማይፈልገው መሪ ወይም ደግሞ በአግባቡ በሰጠውት በሰፍሬ በሰጠውት ስልጣን ልክ አላገለገለኝም ብሎ የሚያስበውን ሰው እንዲያወርድ፣ በተጨባጭ ደግሞ በተሻለ መልኩ ያገለግለኛል ብሎ የሚያስበውን ሰው ወደፊት እያወጣ አዲስ በሆነው በሪፎርም እየሰራን በእያንዳንዱ ቀበሌ ውስጥ የጊዜያዊ መንግስት መዋቅራችን እናደራጃለን። ይሄን ሰርተን ከጨረስን በኋላ በቀጥታ የምናደርገው በመጀመሪያ ደረጃ ለወረዳ ጊዜያዊ መንግስት ስልጠናዎችን፣ መመሪያዎችን፣ ማኑዋሎችን አውርደናል። በተጨባጭ ቀበሌ ድረስ እናደርሰዋለን የሚለው መያዝ አለባቸው። ቀበሌ ድረስ ለምናዋቅራቸው 5 ኮሚቴ ያሉት በስሩ ንዑሳን ኮሚቴዎች አሉ። ለነዛ ዝርዝር ያፈጻጸም መመሪያ በእያንዳንዱ ተግባር ውስጥ በሀብት ማሰባሰብ ዘርፍ ውስጥ ምን ተግባር ይፈጸማል በዝርዝር መመሪያ ማኑዋል እንሰጠዋለን። ሲደመር ስልጠናን በባለሙያዎች እንሰጣለን ማለት ነው። ስለዚህ ከዚህ አንፃር ምንም አይነት የመመሪያም የአሰራርም ብዥታ እንደማይኖር በቀጣይ አልመን አቅደን ፕሮግራም የሚያዝንለት ስለሆነ በተግባር የሚገለጽ ይሆናል የሚለውን እንድትይዙልን እንፈልጋለን። ከአጠቃላይ የሎድ እንትን አንፃር ሁላችሁም ግልጽ እንድትሆኑ አሁን ባለው እንትናችን ቅድም እንዳልኳችሁ የሶስቱን ብርጌድ የነባር ብርጌዶች